ፒ ኦቨር ኪው ማለት እነማን ይሆናሉ? ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 4 ነው። ይሄ ማለት 1 ማይነስ 1 2 ማይነስ 2 4 ማይነስ 4 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት ሁሉም ይሆናል ማለት ግን አይደለም። ማሰብ ያለብን ሁሉም ይሆናል ማለት አለበት። ሁሉም ዜሮ ይመጣል ማለት አለበት። ግን ዜሮዎቹ ግን ከነዚህ ውስጥ ነው። ከነዚህ ውስጥ አይወጣም። ከሆኑ እነዚህ ዜሮ ይሆናሉ። ሞስት ነው አትሞስት ቢያንስ እንደዚህ ነው። አትሊስት ግን ላይኖርም ይችላል። እሱን መታሰብ ማድረግ ይኖርብናል። ግን ሁሉ ዜሮ ካለ ግን ከነዚህ ውስጥ አይወጣም ነው። እነዚህን ቼክ እና በኖርማል ስናካፍለው ታስታውሳላችሁ። አሁን ይሄኛው ኳድራቲክ ነው። ፋክተራይዝ ማድረግ እንችላለን፣ እናውቀዋለን። ኤክስ ስኩዌር ማይነስ 5x ፕላስ 4 ደግሞ ፋክተራይዝ ሲደረግ እንዴት ነው ፋክተራይዝ የሚደረግ? ይሄን በደንብ ስለምናውቀው ኤክስ ማይነስ 1 ታይምስ ኤክስ ፕላስ ኤክስ ፕላስ ሳይሆን ኤክስ ማይነስ 4 አይደለ? ስለዚህ አያችሁ ሶሉሽኑ ማለት ነው ኢኳል ቱ 0 ቢሆን አንደኛው ኢኳል ቱ 1 ነው፣ ሌላኛው ደግሞ ኢኳል ቱ 4 ነው። አያችሁ እዚህ ጋር 1 እና 4 አሉ። ይሄው እዚህ ጋር አንድ አለች፣ እዚህ ጋር 4 አለች። አያችሁ ሊስት ካደረግናቸው የተወሰኑት ናቸው ማለት። ሁሉም ሊሆን ይችላል፣ ሁሉም ደግሞ ላይሆንም የሚችልበት አጋጣሚ ስለሚኖር ማለት። ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙ ተማሪዎች። እንዴት ናችሁ? እንዴት ነው ክላስ እንዴት እየሄደ ነው? አሁን በአሪፍ ጊዜ ከኛ ጋር እያሳለፋችሁ እንደሆነ ተስፋ እናደርጋለን። በዛሬው ዕለት ደግሞ ቻፕተር 2 how to find the zeros of any polynomial function እና ደግሞ ሎኬሽን ቴረም እንዴት ዜሮ ለመፈለግ ፖሊኖሚያል ኦፍ ፋንክሽን ዜሮ ለመፈለግ እንዴት ይጠቅመናል የሚለውን ሁለቱም ቤዚክ የሆኑ ኮንሴፕቶችን የምናይበት ክላስ ነው ተማሪዎች። አሪፍ ጊዜ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። ሁሌም እንደምላችሁ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ የተለያዩ ጥያቄዎችን ማግኘት ከፈለጋችሁ ደግሞ የቴሌግራም ቻናላችንን ጆይን አድርጋችሁ ጥያቄዎችን ማግኘት ትችላላችሁ። እንዲሁም ደግሞ ኦንላይን ክላስ ያስጠናን ስለሆነ ወይም ደግሞ ያስተማርን ስለሆነ ኦንላይን ክላስ ማትማቲክስ፣ ኬሚስትሪ፣ ፊዚክስ የምትፈልጉ ተማሪዎች ካላችሁ በቴሌግራም ቻናላችን ላይ ገብታችሁ ኮንታክት ልታደርጉ ትችላላችሁ ማለት ነው። ኦንላይን ኢንተርኔት አክሰስ ያላችሁ ልጆች ካላችሁ የምትፈልጉ we are ready ለማለት ነው። ቀጥታ ወደ ክላሳችን እንገባለን ማለት ነው። በጣም አሪፍ። ባለፈ ላይ ታስታውሱ ከሆነ ስለ ፋክተር ቴረም እና ስለ ሪሜንደር ቴረም ኦፍ ፖሊኖሚያል ፋንክሽን አይተናል። ዛሬ ደግሞ እንዴት ነው የኔ ፖሊኖሚያል ፋንክሽን ዜሮ እንዴት ይፈለጋል የሚለው ኮንሰፕት በደንብ የምናይበት ነው። ከዚህ ከዴፊኒሽኑ እንደምናየው ምንድነው የሚለው for a polynomial function f of x and any real number c if f of c is equal to 0 then c is the zero of the polynomial ስንል ነበር አይደል? ለምሳሌ አሁን ታስታውሱ ከሆነ for a polynomial function if x minus c is ስለ ፋክተርስ ነው። ፋክተር ኦፍ ኤኒ ፖሊኖሚያል ከሆነ ምንድን ነበር ያለው? f of c equals to ምን ይመጣል ማለት 0 ይመጣል ብለን ነበር አይደል ተማሪዎች? ባለፈው ስለ ፋክተር ቴረም ያነሳነው ማለት ነው። በሌላ አባባል ነው f of c 0 ካመጣ ምንድነው c ምንድነች ማለት ነው? 0 ኦፍ ዛት ፖሊኖሚያል 3። ለምሳሌ አሁን x minus 2 is equal to 0 ይባል ፖሊኖሚያል ቢሆን ምንድነው የሚሆነው? x is equal to 2 ነው አይደል? ለምሳሌ f of x is equal to x minus 2 ከሆነ ፖሊኖሚያሉ እና f of 2 ደግሞ 0 ስለሚመጣ ስለዚህ 2 is the zero of the polynomial ብለን እንደምንወስድ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አክቲቪቲ ላይም የእናንተ የመጻፋችሁ ማለት ነው ሊኒየር የሆኑ ናቸው እና ኳድራቲክ የሆኑ ናቸው። እናያቸው እስኪ ለምሳሌ find the solution of the following equations ነው። ይሄ በጣም ቀላል ነው። አንድ ከሊኒየር አንድ ከእንትን ብንሰራ ኤ ለምሳሌ አሁን ምንድን ነው የሚለው 2x plus 3 equals to minus 5x plus 3x ይላል አይደል? ስለዚህ ላይክ ተርም መሰብሰብ ነው። እቺን ወደዛ ልወሰዳት፣ እቺኛዋን ደግሞ ቁጥሯን ደግሞ ወደዚህ ላምጣት። ምን ይሆናል አሁን 2x minus 3x equals to 3 ወደዚህ ይመጣል። minus 5 ሶሪ እቺኛዋ ግን x 5 minus 5 ብቻ ነው። minus 5 minus 3 ይመጣል ማለት ነው። 2x minus 3x minus x ይመጣል። ይሄኛው minus 8 ይመጣል። x equals to 8 ይመጣል። ሲምፕል ነው በጣም ሊኒየር ስለሆነ ቀላል ነው ማለት ነው። እዚህ ጋር ደግሞ ለምሳሌ አሁን ሲን ደግሞ ኳድራቲክ አይነት ታይፕ ወይም ደግሞ ሲን ማየት ይችላል። ምንድነው የሚሆነው 2x minus 3 times 4 plus 2x equals to 0 ነው የሚለን አይደል?
ሶ ይሄ ዜሮ ሊሆን ከተፈለገ ወይ ይሄኛው ዜሮ መሆን መቻል አለበት ወይ ይሄኛው ደግሞ ዜሮ መሆን መቻል አለበት። ሁለቱም ዜሮ ሊሆን ይችላል፣ ችግር የለውም። ሶ ምን እናደርጋለን? 2x - 3 = 0 ኦር 4 + 2x = 0 እንላለን። ሰዎች ወደዚህ እናምጣ። 2x = 3 ትመጣለች። 4 ወደዛ ሲሄድ ደግሞ 2x = 4 ማይነስ ይመጣል። ሶ እዚህ ጋር ኦቨር 2 እዚህ ጋር ኦቨር 2 እናደርጋለን። ይሄ በዚህ ይጠፋል፣ እዚህ ጋር ይሄ በዚህ ይጠፋል። ሶ x = አንደኛው 3 ኦቨር 2 ነው። ኦር ይሄኛው ደግሞ x = -2 ይመጣል ማለት ነው። እንዲህ እያልን ዜሮዎችን መፈለግ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ እንደ ኢንትሮዳክሽን ወሰዱትና ሶ በዋናነት በባለፈው ፋክተር ቴረም ላይ ታስታውሱ ከሆነ fx - c is a factor of f of x that means then c is 0 of f ነው። ምን ማለት ነው? f of c = 0 ያመጣ ነው። c 0 የምትተካ ማነው? c የምትተካ 0 ያመጣዋለሁ። ይሄን ደግሞ ፋክተር ቴረም ላይ በደንብ ስላየን ይሄ በጣም ቀላል ነው እናንተ። fc is ሁለተኛው ማለት ነው። fc is 0 of f of x that means x - c is a factor ነው። ለምሳሌ አንድ ኳድራቲክ ኢኩዌሽን x² + 5x + 6 = 0 ብንባል ፖሊኖሚያል ነው። ይሄም ኳድራቲክ ፖሊኖሚያል የሚባለው ነው። ሶችን ፋክተራይዝ ስናደርጋት x + 2 ታይምስ x + 3 ይመጣል አይደል ተማሪዎች? ሶ 0 ነው። ሶ x = -2 ነው። ኦር x = -3 ነው አይደል? ፕላስ ከነበረ ወደ ኔጌቲቭ ይመጣል፣ ኔጌቲቭ ከነበረ ወደ ፖዚቲቭ ይመጣል። ሁለቱም ፕላስ ፕላስ ከሆኑ ወደ ኔጌቲቭ መጡ ነው። ሶ ይችን ፓራላል ያስኬዷት ማይችን ኮንሴፕት ምንድነው እያለን c 0 ከሆነ that means x - 2 ማነው -2 0 ከሆነ ይገለበጥና ፕላስ ይሆናል። እቺ ማይነስ ብትሆን ኖሮ ደግሞ የፕላስ ይሆን ነበር ነው። እሱም ኮንሴፕት እንድትይዙት ነው። ሶስተኛው if c is a 0 of f then c is the root of the solution ያው the root or solution of the equation f of x = 0 ነው። ልክ እዚህ ጋር የምናያቸው -2 እና -3 the root or the solution of the equation x² + 5x + 6 = 0 ብለን እንደወሰድነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጽሐፋችሁ ኤክሰርሳይዝ 2.15 ብለው እስኪ ሶ ምንድነው የሚለን? የመጀመሪያው find the zeros of the following functions ነው የሚለን። ሶ አንዳንድ እየሰራ እንሄዳለን። ለምሳሌ አሁን ምንድነው የሚለው? ይሄ ምንድነው የሚለው? ሶልቭ አድርጎት ነው። ይሄ በጣም ቀላል ነው። ይሄ ምንድነው የምናደርገው? x - 1 = 0 or x + 5 = 0 or 3x - 2 = 0 እንላለን። ለዚህኛው x = 1 ይመጣል ወደዛ ሲሄድ ኦር የዚህኛው ደግሞ x = -5 ይመጣል አይደል ተማሪዎች? ኦር እዚህ ጋር ወደዚህ ነው 3x = 2 ይመጣል። ይሄም ወደዛ ስንወስደው ለ3 እናካው x 3/2 ነው። ስለዚህ ሶሉሽን ሴቱ ምን ይመጣል ማለት ነው? 1 -5 እና 3/2 በቅደም ተከተል ማስቀመጥ ይቻላል። እንዳለ ማስቀመጥ ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እስኪ ሲን እንየው። ሲ ደግሞ ምንድነው የሚለው? ሶ x the power of 4 minus x² minus 2 equals to 0 ብንለው አሁን 4 ኢቨን ስለሆነ አሁን ሌት ልበልና y is equal to x² ባደርገው ሶ ምን ይመናል? ይሄ በy ቦታ y² minus y minus 2 equals to 0 ይሆናል አይደል ተማሪዎች? ለምን y is equal to x² ካል x the power of 4 ማለት ምን ማለት ነው? x² the power of 2 ማለት ነው አይደል? ሶ እቺኛው ምን ትሆናለች? y ስለምትሆን ማለት ነው። ሶ y² minus y minus 2 equals to 0 ነው። ይሄ ደግሞ ሲደመሩ -1 ሲባዙ -2 የሚሰጡ አንደኛው y minus 2 እና y plus 1 equals to 0 ነው። ሶ ይሄኛው ሶልቭ ስናደርገው አንደኛው y is equal to 2 ነው ኦር y is equal to -1 ይመጣል። ሶ ሶልቭ ስናደርገው አሁን y ቦታ x² ስናደርገው ይሄ ማለት x² is equal to 2 ኦር x² is equal to -1 ነው። ይሄ በሪል ነምበር ሲስተም ይሄኛው አይሰራም። ሶ ይቺኛዋን ስንጠቀምበት ምን ትሆናለች ማለት ነው? x ቦት ሳይድ ስኩዌር ስናደርገው ፕላስ ኦር ማይነስ ራዲካል 2 ይመጣል። አንደኛው ይሄ ማለት አንደኛው ፖዚቲቭ ራዲካል 2 ሌላኛው ደግሞ ኔጌቲቭ ራዲካል 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ከዚህ ውስጥ አንዱን ሶልቭ እናድርግ። ለምሳሌ እስኪ ይሄኛውን ሶልቭ እናድርግ። ፋክተራይዝ የማድረግ ጉዳይ ስለሆነ ማለት ነው። ሶ ዲ ምንድነው የሚለን? ዲ ማለት x the power of 3 minus x² minus
10x ማይነስ 8 ኢኳልስ ቱ 0 ነው። ሶ ይሄኛውን በደንብ አሁን ቀጣይ እንዴት አድርገን ነው ፖሊኖሚያል ፋንክሽን ሩት እንዴት እንደምንፈልግ ኦል ኦፕሽንስ ኦፍ ዘ ሩትስ ምን ሊሆኑ እንደሚችሉ በአሁን ፋክተራይዝ ስለምናደርገው አሁን ምንድነው እዚህ ጋር የምናደርገው ሩሉን ሳናቅ ስለሆነ እየሰራን ያለነው ሩሉን በኋላ ካየን በኋላ ወደ ኋላ ተመልሰን መስራት እንችላለን። ኦል ፖሲብል ቫልዩዎችን ሰብስቲቱት ካደረግን በኋላ በቀላሉ መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ኢንሾርት አሁን ለምሳሌ -1 ብተካ እዚህ ጋር ይሰራልኛል፣ 4 ብተካ ይሰራል፣ -2 ብተካ ይሰራል። እና አሁን እናንተ የምትሉኝ ደግሞ እነዚህን ቁጥሮች ከየት አመጣቸው ካላችሁ በኋላ ኦል ኦፕሽንስ ስለሚሆን ሶ ይሄን ፋክተራይዝ አድርገው ላይክ እንደዚህ ይመጣል። ኤክስ ማይነስ ማነው ኤክስ ፕላስ 1 ታይምስ ኤክስ ማይነስ 4 ታይምስ ኤክስ ፕላስ 2 ኢኳልስ ቱ 0 ይመጣል። ሶ ይሄ በጣም ቀላል ዋን ነች። ሶ ፋክተራይዝ አድርገው ማለት ነው። ከዚህ በኋላ ኤክስ ፕላስ 1 ኢኳልስ ቱ 0 ኦር ኤክስ ማይነስ 4 ኢኳልስ ቱ 0 ኦር ኤክስ ፕላስ 2 ኢኳልስ ቱ 0 እናደርገውና ሶ እያንዳንዳቸው ስራውን አንደኛው ለዚህኛው ኤክስ ኢኳል ቱ ኔጌቲቭ 1 ይመጣል፣ ኦር ለዚህኛው ደግሞ ኤክስ ኢኳል ቱ 4 ይመጣል፣ ኦር ለዚህኛው ደግሞ ኤክስ ኢኳል ቱ ማይነስ 2 ተካ። አሁን እነዚህን ቁጥሮች እዚህ ጋር እያስገባን ሰብስቲት እናደርጋቸው በኤክስ ቦታ ላይ ማለት ነው። እዚህ ጋር እያስገባን በኤክስ ቦታ የምንተካቸው 0 ይመጣል ማለት ነው። በኋላ ግን በደንብ ስናየው በደንብ ክሊርሊ ይሆናቸዋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ኮንሴፕት ዜሮስ ኦፍ ፖሊኖሚያል ፋንክሽን ዊዝ ዜር መልቲፕሊሲቲ ነው። ይቺን ኮንሴፕት በደንብ ያዙ። መልቲፕሊሲቲ ማለት ምን ያህል ጊዜ ነው ዜሮ ሊሆን የሚችለው ያ ቁጥር ነው። አሁን ለምሳሌ ኤክስ ስኩዌር ፕላስ 2x ፕላስ 1 ኢኳል ቱ 0 የሚባል ኳድራቲክ ነው። ምንድነው ይሄ ባጭሩ ምንድነው? ኤክስ ፕላስ 1 ዘ ሆል ስኩዌር ኢኳል ቱ 0 ይባላል አይደል? ያው ፋክተራይዝ ስናደርገው ኤክስ ፕላስ 1 ዘ ሆል ስኩዌር ሲሆን ሶሉሽኑ ኤክስ ኢኳል ቱ ኔጌቲቭ 1 ነው አይደል? ግን ምን ያህል ጊዜ ነው ኔጌቲቭ 1 የሆነው? ሁለት አይደለ ፓወር ያለው ያ። ስለዚህ -1 ኢዝ ዘ ሶሉሽን እንልና ዊዝ መልቲፕሊሲቲ 2 እንላለን። 2 ማለት ይችኛዋ ፓወር ማለት ይችኛዋ ፓወር ምን ያህል ጊዜ 3 ከሆነ 3 እንላለን፣ 4 ከሆነ 4 እንላለን ነው። እሱን ፓርት ለመያዝ ነው። እዚህ ጋር እንደምንለው if x minus c the power of k is a factor of a polynomial ልክ እዚህ ጋር x plus 1 whole square እንዳለው function f of x but x minus c the power of x plus 1 ግን ካልሆነ ምን እናደርጋለን? c is said to be the zero of that f of x with multiplicity k እንላለን ማለት። ለምሳሌ አሁን x plus 3 the whole square f of x እንዲህ ከሆነ 0 ምንድነው? -3 is the zero of f with multiplicity what 2 ማለት with multiplicity 2 ፓወሯ ምን ስለሆነች 2 ስለሆነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን እዚህ ጋር በደንብ ማየት እንችላለን። እዚህ ጋር ለምሳሌ ይችኛዋን ማየት ይቻላል። ይችኛዋን ለምሳሌ ፋክተራይዝ ስለሆነች ፋክተራይዝ የሆነው ብንወስደው ቀጥታ ለምሳሌ ቲ ነው። ስለዚህ አሁን አንደኛው ይችኛዋ 0 የሚያመጣት ማለት ነው። አንደኛው ቲ ኢኳል ቱ -2/3 ነው። ኦር እዚህ ቲ ብቻውን ያለው ደግሞ ቲ ኢኳል ቱ 0 ማለት ይችላል አይደል? ስለዚህ ምን እናደርጋለን? -2/3 with multiplicity what with multiplicity 3 0 ደግሞ with multiplicity what with multiplicity 10 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም መልቲፕሊሲቲ ማለት ፓወሩ ምን ያህል ጊዜ ፓወር ኦከር አድርጓል። ሌላ ምሳሌ እዚህኛው ጋር ዜሮዎቹ እነማን ናቸው? የሲ ማለት ነው። ዜሮዎቹ አንደኛው x ኢኳል ቱ ኔጌቲቭ ራዲካል 2፣ ሌላኛው ደግሞ x ኢኳል ቱ ኔጌቲቭ 2፣ ሌላኛው ደግሞ x ኢኳል ቱ ኔጌቲቭ 1/3 ነው። ይችኛዋን 0 ማለት ነው። ይችኛዋን 1 ፕላስ 3x ኢኳል ቱ 0 ብናደርገው 3x ኢኳል ቱ ኔጌቲቭ 1 ይሆናል። 3/3 x ኢኳል ቱ ኔጌቲቭ 1/3 ነው። አሁን እያንዳንዳቸው መልቲፕሊሲቲ ስንወስድ ምንድነው አሁን የቱ ፓወሩ ማን ነው? ቱ ነው፣ የራዲካል ቱ ማለት ነው። ስለዚህ ለራዲካል ቱ ዊዝ እና መልቲፕሊሲቲ ቱ እንላለን። የማይነስ ቱ ደግሞ መልቲፕሊሲቲው ማን ነው? 3 ነው። ስለዚህ ዊዝ መልቲፕሊሲቲ 3 እንላለን። እንዲሁም ደግሞ የዚህኛዋ የ1/x -1/3 ደግሞ መልቲፕሊሲቲው ማን ነው? 1 ፓወር 1 ስለሆነ ምንም ነገር ስለሌለ ማለት ነው። ስለዚህ ምን እንላለን? ዊዝ እንልና
ዊዝ መልቲፕሊሲቲ ዋን እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ መልቲፕሊሲቲ በደንብ እዚህ ጋር መያዝ ይጠበቅብናል። ሁለተኛው ጥያቄ ደግሞ ምንድን ነው የሚለው ፋይንድ ኤ ፖሊኖሚያል ኤፍ ኦፍ ኤክስ ዊዝ ዲግሪ ቱ የሆነ ፖሊኖሚያል ነው ሁዝ ዜሮስ አር አንደኛው ዜሮዎቹ እነማን ናቸው? ኤን ከሰራ ነው ሌሎቹ ቀላል ስለሚሆኑ ዲግሪ ቱ ነው ፖሊኖሚያሉ። ስለዚህ አንደኛው ዜሮ እነማን ናቸው? ኤክስ ኢኳል ቱ ማይነስ ቱ ኦር ኤክስ ኢኳል ቱ ስሪ እና ማይነስ ቱ ምንድን ናቸው? ዜሮ ናቸው ማለት ነው። ኤንድ ሳቲስፋይንግ ዘ ኮንዲሽን ደግሞ ኤንድ ብለን ኤንድ ኤፍ ኦፍ ቱ ደግሞ ስንት ነው ይላል? 12 ነው። ሶ ከዚህ ተነስተን አሁን እኛ በቀላሉ መስራት እንችላለን ማለት። ስለዚህ አሁን ኤፍ ኦፍ ኤክሱ ማን ነው? አሁን እነዚህ ዜሮዎች ከሆኑ ምንድን ነው ኤክስ ፕላስ ቱ ታይምስ ኤክስ ማይነስ ስሪ ነው ማለት ነው። ምክንያቱም ኦፖዚቱን አይደለም የምንወስደው። ስለዚህ ፖሊኖሚያል ፎርሙ ይሄን ይዛል፣ ግን ይችኛዋ ስለማናቃት ስለዚህ ሌትሚ ኤል በለው ፓወር ኮፍሸንት ሌላ ኮፍሸንት ካለ አስዩም ብለን እንወስደውና ማለት ነው። ሶ አሁን ይሄኛውን እናባዛው። ከታች ይሄ ሲባዛ ምን ይመጣል? አሁን ኤ ኢንቱ ኤክስ ስኩዌር ማይነስ ኤክስ ማይነስ 6 ይመጣል። ኤክስ ፕላስ 2 ታይምስ ኤክስ ማይነስ 3 ፖሊኖሚያል ባባዛት በደንብ ስለምታውቁ እናንተ በቀላሉ ጊዜ ሴቭ ለማድረግ ነው። ሶ አሁን ይሄ ሲባዛ ምን ይሆናል? አሁን ኤክስ ስኩዌር ማይነስ ኤክስ ማይነስ 6 ኤ ኮንስታንት ነው። ይሄ ማን ነው? ኤፍ ኦፍ ኤክስ። ሶ አሁን ኤፍ ኦፍ 2 ስንት ነው? 12 ነው ይለናል። ሶ 2 ልተካበት በኤክስ ቦታ ከዛ በኋላ ኤ ስንት እንደሆነ እናውቃለን ማለት። ሶ አሁን ምንድነው ኤ ኢንቱ 2 ስኩዌር አይደለም ማይነስ ኤ ኢንቱ 2 ማይነስ 6a which equals to 12 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይመጣል 4a ማይነስ 2a ማይነስ 6a which equals to 12 ይመጣል። 4a ማይነስ 2a ይመጣል። 2a ማይነስ 6a which equals to 12 ይሄ ማይነስ ስንት ይመጣል? ማይነስ 4a which equals to 12 ነው። ኦቨር ማይነስ 4 ኦቨር ማይነስ 4 ስናደርገው a which equals to ስንት ይመጣል? ማይነስ 3 ይመጣል። ሶ አሁን ፖሊኖሚያል ፋንክሽኑ ማን ይመጣል ማለት ነው? በኤ ቦታ አሁን ማይነስ 3 ሳስገባ ምን ይመጣል? ማይነስ 3 ኤክስ ስኩዌር አይደለ ተማሪዎች? ከዛስ ማይነስ ኤ ስለሆነ ማይነስ ኦፍ ማይነስ ፕላስ 3x ማይነስ ኦፍ ማይነስ 18 ፕላስ 18 ይመጣል ማለት ነው። ግልጽ ነው ተማሪዎች? አሁን ሁለት ብተካ እዚህ ጋር አሁንም ኤፍ ኦፍ 2 ልተካ ስንት መምጣት አለበት? 12 መምጣት አለበት። ኤፍ ኦፍ 2 ሲተካ ስንት ይመጣል? አሁን ማይነስ 3 into 2 ስኩዌር ፕላስ 3 into 2 ፕላስ 18 ነው። ሶ ማይነስ 3 into 2 ስኩዌር 4 ነው። ማይነስ 3 ታይምስ 4 ኔጌቲቭ 12 ነው። ፕላስ 6 ይመጣል። ማይነስ ማን ነው? ፕላስ 18 ይመጣል። ሶ ኔጌቲቭ 12 ፕላስ 6 ኔጌቲቭ 6 ይመጣል። ፕላስ 18 ስንት ይመጣል? አሁን ፖዚቲቭ 12። ሶ ዊ አር ኮሬክት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ዋናው ፖሊኖሚያል ፋንክሽናችን ይሄን ይመጣል ማለት ነው። ሶ በዚህ መሰረት ሌሎችንም ቢም ፋይንድ ኤ ፖሊኖሚያል ኤፍ ኦፍ ኤክስ ዊዝ ዲግሪ 3 ነው የሚለን። ይሄኛው ዲግሪ 3 ነው። ሶሉሽኖቹ አንደኛው ነው። ሶ ምንድነው ኤ ኢንቱን እንልና አሁን ማይነስ 1 ስለሆነች ኤክስ ፕላስ 1 ታይምስ የማይነስ 2 ስለሆነች ኤክስ ማይነስ 2 ታይምስ እና ኤክስ ማይነስ 1 እናደርገዋለን። ምክንያቱም 1 ስለሆነች ወደዛ ስትል ኔጌቲቭ ስለሆነ ሶ ይሄኛው እንደ ጂ ኦፍ ኤክስ ብለን ኳል ፖሊኖሚያል ፋንክሽን እናስቀምጠዋለን። ከዛ ይሄን አባስተን ካስቀመጥን በኋላ መጨረሻ ላይ ጂ ኦፍ ኤፍ ኦፍ 3 ስላለው እኛ ጂ ኦፍ 3 ማለት ይችላል። ችግር የለውም። እሱ ኳልቱ 16 አድርገን የማንን እናገኘዋለን? የኤን ዋጋ ካገኘን በኋላ ልክ እዚህ ጋር እንዳስቀመጥ ነው አባስተን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ሲም ተመሳሳይ ነው። ምንም የተለየ ነገር የለው። ሶ የነዚህን ስራ የምትፈልጉ ከሆነ ቴሌግራም ላይ ጆይን አድርጉ። መልሱን ሰርተን እንልክላቸዋለን ማለት ነው። በጣም አሪፍ። እንቀጥል። ኦኬ ሌላኛው ቤዚክ ላይ ሁለተኛው ኮንሴፕት ያልኳቸው ሎኬሽን ቴረም ነው። መጀመሪያ ምስላችሁ የነበረ ነው። ሶ ሎኬሽን ቴረም ማለት ምንድን ነው? ዴፊኒሽኑ በጣም ብዙ ጊዜ ፈተና ምን የሚመጣው ስለሆነ ማለት ነው። ኢንትራንስ ላይ የሚመጣ ብዙ ጊዜ ክላስ ቴስት ፈተና ላይ ስለሚመጣ ማለት ነው። ምንድን ነው የሚለን? ሌት ኤ ኤንድ ቢ ሪል ነምበር ሰች ዛት ኤ ኢዝ ሌስ ዛን ቢ። አየው ሁለት የተለያዩ ቁጥሮች ስለሆኑ አንዱ ከአንዱ ያንሳል ነው። if f is a polynomial function such that f of a and f of b have opposite signs ነው የሚለው። that means አንዱ ኔጌቲቭ አንዱ ፖዚቲቭ ይመጣል።
ዛት ሚንስ ኤ ሌስ ዛን ቢ ነው እና ኤፍ ኦፍ ኤ እና ኤንድ ኤፍ ኦፍ ቢ ኦፖዚት ሳይን ካላቸው ወይም ምን ማለት ኦፖዚት ሳይን ማለት አንዱ ኔጌቲቭ አንዱ ፖዚቲቭ ቢሆን በሁለቱ መካከል አለ በኤ እና በቢ ዜር መስት ቢ ነምበር አትሊስት ዋን ነምበር አለ 1 0 ቢትዊን ኤፍ ኤንድ ቢ ሳይዛት ኤፍ ኦፍ የሆነ ሲ ከሆነ ኤፍ ኦፍ ዜሮ የሚያመጣ ዜር ኢዝ አ ነምበር ቢትዊን ኤ ኤንድ ቢ ሳይዛት ያ ቁጥር ምንድነው ኤፍ ላይ ሲተካ ዜሮ የሚያመጣ መሆን መቻል አለበት ማለት ነው። ግልጽ ነው ተማሪዎች? ለምሳሌ አሁን የሆነ ፋንክሽን ቢሰጠን ኤፍ ኦፍ ኤክስ is equal to x plus 2 ቢሰጠን አሁን ኤፍ ኦፍ ማይነስ 3 ስንት ነው? ኤፍ ኦፍ ማይነስ 3 ማለት መተካት ነው። ማይነስ 1 ይመጣል። ኤፍ ኦፍ 1 ስንት ይመጣል? ወይም ደግሞ ኤፍ ኦፍ ማይነስ 1 ስንት ይመጣል? ኤፍ ኦፍ ማይነስ 1 ስንት ይመጣል? 1 ይመጣል አይደል? ይሄው አያችሁ፣ አንደኛው ኦፖዚት ነው፣ ሌላኛው ደግሞ አንደኛው ኔጌቲቭ ነው፣ አንደኛው ፖዚቲቭ። ስለዚህ ዜር ማስት ቢ ነምበር ቢትዊን ኔጌቲቭ 3 እና ኔጌቲቭ 1 ምን የሚያመጣ ኤፍ ኦፍ ኤክስ ተካ ምን የሚያመጣ ዜሮ የሚያመጣ። ለምሳሌ ማን ቁጥር አለ? ማይነስ 2 ልተካ ኤፍ ኦፍ ማይነስ 2 ስንት ነው? ዜሮ። ስለዚህ ይሄ ደግሞ ማይነስ 2 ደግሞ በማና መካከል ያለ በማይነስ 3 እና በማይነስ 1 መካከል። ግልጽ ነው ተማሪዎች? እሱን ኮንሴፕት ያዙትና ወደዚህ መጣ ማለት ነው። ኦኬ ለምሳሌ አሁን እዚህ ጋር ቴብል ላይ መጻፋችሁ ኤግዛምፕል 2 ላይ የተቀመጠው ኤፍ ኦፍ ኤክስ ይሄ ነው። ኤክስ ዘ ፓወር ኦፍ 4 ማይነስ 2 ኤክስ ኪዩብድ ማይነስ 4 ኤክስ ስኩዌር ፕላስ 4 ኤክስ ፕላስ 4 ሶ በቢቲውን በማይነስ 3 እና በ3 መካከል በእያንዳንዱ ዩኒት ዲስታንስ ቫልዩዎች ለምሳሌ ማይነስ 3 ሲተካ እንደዚህ ይመጣል። ማይነስ 2 ሲተካ ማይነስ 1 0 1 2 3 ጋር ሲተካ አሁን ይሁት ማይነስ 3 ሲተካ እና ማይነስ ሲተካ ሁለቱም ኦፖዚት ማለት ተመሳሳይ ሳይን ነው። ፖዚቲቭ ፖዚቲቭ ነው የሚመጣው። ማይነስ 1 ሲተካ ግን ኔጌቲቭ መጣ። አያችሁ። ስለዚህ በዚህና በዚህ መካከል ዜር መስት ቢ ነምበር ቢትዊን ማይነስ 2 እና ማይነስ 1 ምን የሚያመጣ ኤፍ ኦፍ የሆነ ቁጥር ዜሮ የሚያመጣ ቁጥር አለ። እዚህ ጋርም በተመሳሳይ አያችሁ፣ እዚህ ጋር ኔጌቲቭ ነው የመጣ፣ እዚህ ጋር ግን ፖዚቲቭ ነው የመጣ። ስለዚህ በዚህና በዚህ መካከል የሆነ ቁጥር አለ በኔጌቲቭ አንድ በኔጌቲቭ ለምሳሌ ኔጌቲቭ 0.5 እንደዚህ አካባቢ ሊሆን ይችላል። ምን የሚያመጣ ዜሮ የሚያመጣ ኦፖዚት ከመጡ ማለት እዚህ ጋር ግን የለም። ለምን? ሁለቱም አንድ አይነት ሳይን ስላላቸው። እዚህ ጋር ግን አለ። አያችሁ ዜት መስት ቢ የፖዚቲቭ 3 ነው፣ ይሄኛው ግን ምንድነው ኔጌቲቭ 4። ስለዚህ ኦፖዚት ሳይን መጣ። ቁጥሮቹ አይደለም ታሳቢ እንድታረጉ፣ እዚህ ጋር ቁጥሮቹ አይደለም የሚወሰዱ ሲተኩ የሚመጣው ቫልዩ የተለያየ ኦፖዚት ከሆነ ስለዚህ በእነሱ መካከል የሆነ ቁጥር አለ። 1.2 1.3 1.4 ምናምን እስከ 2 ባለው ውስጥ የሆነ ቁጥር አለ ማለት ነው፣ ዜሮ የሚያመጣ። እዚህ ጋርም አለ። አያችሁ ይሄ ኔጌቲቭ ነው፣ ይሄኛው ግን ፖዚቲቭ ነው። ስለዚህ ስቲል በዚህና በዚህ መካከል የሆነ ቁጥር አለ ዜሮ የሚያመጣ ማለት ሎኬሽን ቴሪ ማለት ይሄ ነው ኮንሴፕት። ኤፍ ኦፍ ኤ እና ኤፍ ኦፍ ቢ ኦፖዚት ሳይን ከሆኑ ዜር መስት ቢ ነምበር አትሊስት ዋን ነምበር ቢትዊን ኤ ኤንድ ቢ ሳይዛት እዛ ሲተካ ፋንክሽኑ ላይ ሲተካ ዜሮ የሚያመጣ ማለት ነው። በጣም አሪፍ። ሶ ለምሳሌ ምንድነው የሚለው ኤግዛምፕል 4 የመጻፋችሁ ዩዝ ዘ ኢኩዌሽን ቴረም ሾው ዛት ዘ ፖሊኖሚያል ኤፍ ኦፍ ኤክስ ሃዝ ዜሮ ቢትዊን ኤክስ ኢኳል ቱ 1 እና ኤክስ ኢኳል ቱ 2 ነው። ሶ ምንድነው ከኛ የሚጠበቀው ኤፍ ኦፍ 1 እና ኤንድ ኤፍ ኦፍ 2 ምንድነው ሃቭ ምን ማምጣት አለ ኦፖዚት ሳይን ማምጣት አለበት ማለት ነው። አንዱ ኔጌቲቭ አንዱ ፖዚቲቭ። ስለዚህ አሁን ልተካ ሶ ኤፍ ኦፍ 1 ስንት ይመጣል? ኤፍ ኦፍ 1 ማለት እዚህ መተካ 1 ዘ ፓወር ኦፍ 6 ማይነስ 2 ኢንቱ 1 ዘ ፓወር ኦፍ 5 ማይነስ 4 ኢንቱ 1 ዘ ፓወር ኦፍ 2 ፕላስ 4 ኢንቱ 1 ፕላስ 4 አይደለም? yes ሶ ምን ስንት ይመጣል አሁን 1 ዘ ፓወር ኦፍ 6 1 ነው። 1 ማይነስ 2 1 ዘ ፓወር ኦፍ 5 1 ነው። 2 ታይምስ 1 2 ነው። 2 ማይነስ 4 ፕላስ 4 ፕላስ 4 አይደለም? በጣም አሪፍ። ሶ ስንት ይመጣል አሁን ማይነስ 4 እና 4 ይጣፋል እዚህ ጋር ካስፈልገ 1 ማይነስ 2 ስንት ይመጣል? ኔጌቲቭ 1 ይመጣል። ኔጌቲቭ 1 ፕላስ 4 የመጨረሻው እዚህ ጋር ስንት ይመጣል? ፖዚቲቭ 3 ይመጣል። ሶ ይሄኛው ፖዚቲቭ መጣ። አሁን ኤክስፔክት የምናደርገው ኔጌቲቭ ሲመጣና ኤፍ ኦፍ 2 ደግሞ ልጠቅ። ሶ ኤፍ ኦፍ 2 ስንት ይመጣል አሁን? ኤፍ ኦፍ 2 ማለት 2 ዘ ፓወር ኦፍ 6 ማይነስ 2 ዘ ፓወር ኦፍ 5 32 ነው ሲባዛ በ2 አሁንም 64 ይመጣል። ማይነስ
ቱ ስኩዌር 8 ቱ ስኩዌር 4 ነው። 4 ሲባዛ በ4 ኔጌቲቭ 16 ይመጣል። ፕላስ ይሄ 8 ይመጣል ፕላስ 4 ይመጣል ማለት ነው። ሶ አሁን የመደመር ሶ ቱ ዘ ፓወር ኦፍ 6 ማለት ስንት ነው? 64 ነው። 64 ሲቀነስ 64 ሲቀነስ 16 ሲደመር 8 ሲደመር 4 ነው። ይሄ ይጣፋል እርስ በርሱ ኔጌቲቭ 16 ሲደመር 8 ኔጌቲቭ 8 ሲደመር 4 ስንት ይመጣል? ኔጌቲቭ 4። አያችሁት? ይሄ ምን መጣ? ኔጌቲቭ መጣ። ስለዚህ ምን ነው ዜር ኢዝ ኤ ነምበር አት ሊስት በማንና ማን መካከል በአንድና በሁለት መካከል የሆነ ቁጥር አለ ማለት ነው። ምን ሲተካ ኤፍ ኦፍ የሆነ ቁጥር ሲገባ ምን የሚያመጣ ዜሮ የሚያመጣ ማለት ሰው ሎኬሽን ቴር ማለት ይሄ ነው ኮንሴፕቱ። ሁለቱ ቫልዩ ሲተኩ ኔጌቲቭ የተለያዩ ኦፖዚት ሳይን ካመጡ በሁለቱ መካከል የሆነ ቁጥር አለ ማለት ነው። ዜሮ የሚያመጣ ቁጥር ማለት ነው። ሶ ከእናንተ የሚጠበቀው ምንድነው? ኢን ዊች ኢንተርቫል ከተባለ ፈተና ላይ ምንድነው ሁለቱም ተከታትለው የተለያየ ሳይን ማምጣታቸውን ብቻ ቼክ ማድረግ ነው የሚጠበቅባችሁ ማለት ነው። ሶ ኤክሰርሳይዝ 2.17 የመጻፋችሁ ዩዝ ኤሌክትሪክ ቴረም ቱ ቬሪፋይ ዛት ኤፍ ሃዝ ዜሮ ቢትዊን ኤ ኤንድ ቢ ነው የሚለው። ሶ ከኛ የሚጠበቀው አሁን ኤ ላይ ይሄ ምንድነው ኤፍ ኦፍ ማይነስ 1 እና ኤንድ ቢ ደግሞ ኤፍ ኦፍ 1 ሃቭ ምን ማምጣታቸውን ኦፖዚት ሳይን ማምጣታቸው ቼክ ማድረግ። ሶ ኤፍ ኦፍ ማይነስ 1 እንተካለን፣ ኤፍ ኦፍ 1 እንተካለን። ተክተን የተለያየ ቅድም ላይ ከላይ እንዳየነው የተለያየ አንዱ ኔጌቲቭ አንዱ ፖዚቲቭ ከመጣ ዜር መስት ቢ ኤ ነምበር ቢትዊን ማይነስ 1 ኤንድ 1 ምን የሚያመጣ ዜሮ የሚያመጣ። አንድ አይነት ከመጣ ግን አይሆንም። ስለዚህ አንድ አይነት ማለት ምን ማለት ነው? ወይ ሁለቱም ኔጌቲቭ ሊሆኑ ይችላሉ ወይ ሁለቱም ፖዚቲቭ ሊሆኑ ይችላሉ። እንደዛ ከሆነ ሶሉሽን አይኖርም ብለን ቼክ ማድረግ ነው። ለሁለተኛው በተመሳሳይ ነው። ለቢም አሁን ምንድነው የምናደርገው? ለቢም ኤፍ ኦፍ ማይነስ 3 እና ኤንድ ኤፍ ኦፍ ማይነስ 2 ቼክ አድርገን ምን መምጣት አለበት? ሃቭ ኦፖዚት ሳይን ከመጣ ልክ ነን ማለት ነው። ካልመጣ ግን አይሆንም። ኤፍ ኦፍ ማይነስ 3 ኤፍ ኦፍ ማይነስ 2 ፖዚቲቭ ወይም ደግሞ ኔጌቲቭ ከመጣ የለም ማለት ነው። ካለ ግን አንዱ ኔጌቲቭ አንዱ ፖዚቲቭ ይመጣል የምትለውን ኮንሴፕት ቼክ ማድረግ ነው የሚጠበቅብን ተማሪዎች። ሶ ወደ ዋናው ኮንሴፕት ስንመጣ ደግሞ ራሽናል ሩት ቴስት ነው። እንዴት ነው ለአንድ ፖሊኖሚያል ምንድነው ሩት የምንፈልገው ወይም ደግሞ ዜሮ የምንፈልገው እንዴት ነው የሚለውን ነገር ማስቀመጥ ያስፈልጋል። ሶ እቺ ነው የዛሬ የመጨረሻው ዋና ኮንሴፕት የምትለው መጀመሪያ ላይ የምታስታውሱ ከሆነ እሱን ካወቅን በኋላ ስላችሁ የነበረው ማለት ነው። የመጀመሪያው ስራችን ምንድነው ፖሊኖሚያሉን በዲግሪ ቅደም ተከተል ማስቀመጥ አለብን። ከትልቅ ወደ ትንሽ ካስቀመጥን በኋላ ፖሊኖሚያልስ የሆነ ኮንስታንት አለ። ኮንስታንት ፖሊኖሚያልስ ብለን ነበር አልታታው ስንጀምር ያቺ ዊዛውት ቫሪያብል ነው። ከዛ ደግሞ ሊዲንግ ተርም ደግሞ ሊዲንግ ኮኤፊሽንት አለ ደግሞ የዲግሪው ኮኤፊሽንት ማለት ነው። ስለዚህ የሁለቱም ፋክተሮች ነው የምንይዘው። የሁለቱም ፋክተሮች እንይዛለን። ሶ እዚህ ጋር ስቴፖችን የመጀመሪያ አሬንጅ ማድረግ ፖሊኖሚያል በዚህ ፎርም ከትልቅ ወደ ትንሽ ማስቀመጥ። ከዛ በኋላ ምንድነው የኮንስታንቱን ፋክተሮች እንወስዳለን። ከዛ ደግሞ የሊዲንግ ኮኤፊሽንት ፋክተሮችን እንወስዳለን። ሶ ከዛ በኋላ የኮንስታንት ፋክተሮች ኦቨር የሊዲንግ ኮኤፊሽንት ፋክተሮች ሊስት ኦል እነሱን መርቅ። ከዛ በኋላ እነዛን ቁጥሮች እያስገባን ቼክ የማድረግ ጉዳይ ስለሆነ ማለት ነው። ግልጽ ነው ተማሪዎች? ያ ራይት ኦል ዘ ፖሲብል ቫልዩስ ኦፍ ፒ ኦቨር ኪው ነው። ፒ ምንድነው? የማን ፋክተር ነው? የኮንስታንት ተርሙ። ኪው ደግሞ የማን ፋክተር ነው? የሊዲንግ ኮኤፊሽንቱ ፋክተር ነው። ሶ እነዛን ቁጥሮች ሊስት አውት እያደረግን ፋንክሽኑ ላይ የተካን ዜሮ የሚያመጡትን መለየት ማለት ነው። በጣም አሪፍ። ሶ ለምሳሌ ቼክ እናድርግ። ለምሳሌ ይሄኛው ኤክሰርሳይዝ 2.16 የመጻፋቸው for each of the following polynomial find all possible rational roots ነው ብለን ሶ አሁን አንዱን ላሳያችሁና አሁን ፒ ማን ነው? ፒ ማለት የአራት ኮንስታንት ተርም ሶ የአራት ፋክተሮች እነማን ናቸው? ዋን አለ፣ ሁለት አለ እና አራት አለ። ሊዲንግ ኮኤፊሽንቱ ዋን ነው፣ ይሄ ነው። ሶ የኪው ደግሞ ዋን ነው። ስለዚህ የዚህ ፋክተር ደግሞ ዋን ፕላስ ኦር ማይነስ እንዳለው ነው ማለት ነው። ፕላስ ኦር ማይነስ ፕላስ ኦር ማይነስ ፕላስ ኦር ማይነስ እዚህ ጋር ፕላስ ኦር ማይነስ። ስለዚህ ፒ ኦቨር ኪው ማለት እነማን ይሆናሉ? ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 4 ነው። ይሄ ማለት 1 ማይነስ 1 2 ማይነስ 2 4 ማይነስ 4 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት ሁሉም ይሆናል ማለት ግን አይደለም ማሰብ ያለብን።
ሁሉም ይሆናል ማለት አለበት። ሁሉም ዜሮ ይመጣል ማለት አለበት። ግን ዜሮዎቹ ግን ከነዚህ ውስጥ ነው፣ ከነዚህ ውስጥ አይወጣም። ከሆኑ እነዚህ ዜሮ ይሆናሉ። ሞስት ነው አትሞስት ቢያንስ እንደዚህ ነው። አትሊስት ግን ላይኖርም ይችላል። እሱን መታሰብ ማድረግ ይኖርብናል። ግን ሁሉ ዜሮ ካለ ግን ከነዚህ ውስጥ አይወጣም ነው። እነዚህን ቼክ እና በኖርማል ስናካፍለው ታስታውሳላችሁ። አሁን ይሄኛው ኳድራቲክ ነው፣ ፋክተራይዝ ማድረግ እንችላለን፣ እናውቀዋለን። ኤክስ ስኩዌር ማይነስ 5x ፕላስ 4 ደግሞ ፋክተራይዝ ሲደረግ እንዴት ነው ፋክተራይዝ የሚደረግ? ይሄን በደንብ ስለምናውቀው ኤክስ ማይነስ 1 ታይምስ ኤክስ ፕላስ ኤክስ ፕላስ ሳይሆን ኤክስ ማይነስ 4 አይደለ? ስለዚህ አያችሁ ሶሉሽኑ ማለት ነው ኢኳል ቱ 0 ቢሆን አንደኛው ኢኳል ቱ 1 ነው፣ ሌላኛው ደግሞ ኢኳል ቱ 4 ነው። አያችሁ እዚህ ጋር 1 እና 4 አሉ። ይሄው እዚህ ጋር አንድ አለች፣ እዚህ ጋር 4 አለች። አያችሁ ሊስት ካደረግናቸው የተወሰኑት ናቸው ማለት። ሁሉም ሊሆን ይችላል፣ ሁሉም ደግሞ ላይሆንም የሚችልበት አጋጣሚ ስለሚኖር ማለት ነው። ኦል ፖሲብል ቫልዩስ ኦፍ ፒ የምናገኘው ይችን ቴስት እያደረግ እየተጠቀምን ነው ማለት ነው። የመጀመሪያው የኮንስታንቱ ተርም እንወስዳለን፣ የእሱን ፋክተሮች፣ ሌላ ደግሞ የሊዲንግ ኮኤፊሽንቱን ፋክተሮች እንወስዳለን። ከዛ በኋላ ማካፈል፣ የሁለቱን ስናካፍል የምናገኘው ሪዛልት ይህንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ለምሳሌ የመጨረሻውን ላሳያችሁ፣ ኤፍን ላሳያችሁ። አሁን ይቺ ማነች? ኮንስታንቷ ማነች? ኔጌቲቭ 1 ነው። የዚህኛው ደግሞ ይሄ ማለት ያው ፋክተሮቹ ፕላስ ኦር ማይነስ ናቸው። የዚህ ደግሞ የዚህኛው ፋክተሮች ደግሞ እነ ማለት የኔጌቲቭ ሲክስ ፋክተሮች ፕላስ ኦር ማይነስ 1 አለ፣ ፕላስ ኦር ማይነስ 2 አለ፣ ፕላስ ኦር ማይነስ 3 እና ፕላስ ኦር ማይነስ 6 አለ። ስለዚህ አሁን ኦል ፖሲብል ቫልዩዎች ምን ሊሆኑ ይችላል? ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 1 ኦቨር 2 ፕላስ ኦር ማይነስ 1 ኦቨር 3 ፕላስ ኦር ማይነስ 1 ኦቨር 6። ይሄ ማለት 1 ኦር ማይነስ 1 ኦቨር 2 ኦር ማይነስ 1 ኦቨር 2 1 ኦቨር 3 ኦር ማይነስ 1 ኦቨር 3 እና 1 ኦቨር 6 ኦር ማይነስ 1 ኦቨር 6 ነው። ከነዚህ ውስጥ አንዱ ሊሆን ይችላል ማለት አንዱ ማለት አንዱ ብቻ ላይሆን ከነዚህ ውስጥ ግን የተወሰኑት ሊስት ይደረጋል። ይሄንን ፋክተራይዝ ባደርግላችሁ ኖርማሊ ቼክ ማድረግ ትችላላችሁ። ይሄኛው ፋክተራይዝ ሲደረግ ምንድነው የሚመጣው? ኤፍ ፋክተራይዝ ሲደረግ ኤፍ ኦፍ ኤክስ ኢኳልስ ቱ ይሄኛው ፋክተራይዝ ስናደርገው አንደኛው እንደዚህ ይመጣል -6 ኢንቱ ኤክስ ፕላስ 1 ኦቨር 2 ታይምስ ኤክስ ማይነስ 1 ዘ ፓወር ኦፍ 3 ታይምስ ኤክስ ማይነስ 1 ኦቨር 3 ይመጣል። ይሄ ማለት ምን ማለት መልቲፕሊሲቲም ያለው እንደው ስለመቀደም ስለ መልቲፕሊሲቲ እናወራ ስለነበረ አንደኛው ኤክስ ኢኳል ቱ -1 ኦቨር 2 የዚህ ማለት ነው። ይሄኛው ደግሞ ኤክስ ኢኳል ቱ 1 የዚህ ማለት ነው። ሌላኛው ደግሞ ኤክስ ኢኳል ቱ 1 ኦቨር 3 ማለት ነው። እነዚህ ሶሉሽን ይሆናሉ። ታስታውሱ ከሆነ ይሄው እዚህ ጋር አለ -1 ኦቨር 2 እዚህ ጋር አለ 1 እዚህ ጋር አለ። አያችሁ 1 ኦቨር 3 ደግሞ እዚህ ጋር አለ። በዚህ መልኩ ሊስት ካደረግናቸው ቅድም ብያችኋለሁ ሁሉም ላይሆን ይችላል። እዚህ ውስጥ አለ ይሄ በሙሉ ይሄ ሁሉም እዚህ ጋር ሊስት ያደረግናቸው በሙሉ ይሄ ማለት ነው። ይሄ በሙሉ ዜሮ ላይሆን ይችላል። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ በሙሉ ዜሮ ላይሆን ይችላል። አንድ ታሳቢ ማድረግ ያለብን ነገር ይሄ ነው። እዚህ ጋር ያለው በሙሉ ዜሮም ላይሆን ይችላል። ግን ከነዚህ ውስጥ ግን ፖሊኖሚያል ከሆነ አትሊስት ካለ አለ ነው። እዚህ ውስጥ ከነዚህ ከሌለ ግን ሊስት ማን ነው ካለ ግን ከነዚህ አይወጣም። ከሌለ ላይኖረው ይችላል። አትሞስት ግን ይሄን ያህል ሶሉሽን ሊኖረው ይችላል። አትሊስት ደግሞ ላይኖረው ስለሚችል እሱን ታሳቢ እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ቤዚካሊ ስለ ግራፍስ ኦፍ ፖሊኖሚያል ፋንክሽን ስናይ ፖሊኖሚያል ፋንክሽን ታስታውሱ ከሆነ መጀመሪያ ላይ ዲፋይን ስናደርገው ዶሜኑ ዘ ሴት ኦፍ ኦል ሪል ነምበር ብለን እናውቃለን። የመጀመሪያው የፖሊኖሚያል ፋንክሽን ስለ ግራፍ ፕሮፐርቲስ ስናወራ የመጀመሪያው የማንኛውም ፖሊኖሚያል ግራፍ ስሙዝ መሆን አለበት። ምንም አይነት ሻርፕ ኮርነር አይኖረውም። ላይክ ለምሳሌ አሁን ኤፍ ኦፍ ኤክስ which is equal to absolute value of x ብንል ግራፉ እንዴት ነበር? ላይክ እንደዚህ ሆኖ የሆነ ሻርፕ ኮርነር ነበር አይደል? በትክክል ብንሰራው ልክ እንደዚህ ሆኖ ሻርፕ ኮርነር ማለት እቺኛው ፓርት ሻርፕ ኮርነር ማለት እንደዚህ አይነት ነገር አይኖርም። እዚህ ስሙዝ ነው የሚሆነው። ኮንቲኒየስ መሆን አለበት። ሌላኛው ማለት ሁለተኛ ፋንክሽን whose graphs are not continuous have a sharp corner ከሆነ ፖሊኖሚያል ፋንክሽን are not ፖሊኖሚያል። የመጀመሪያው ነገር ኮንቲኒየስ ኖ ሆል መኖር የለበትም። ኮንቲኒየስ
ግዴታ ነው የሚሆነው። ሻርፕ ኮርነር መኖር የለበትም። እሱን ታሳቢ ማድረግ አለብን። ለምሳሌ አሁን እዚህ ጋር ስታዩ ያያችሁ እዚህ ጋር እቺኛዋ ሻርፕ ኮርነር አለች። ስለዚህ አሁን ይሄ ፖሊኖሚያል ፋንክሽን አይደለም፣ ስሙዝ መሆን መቻል አለበት። ይሄኛው ግን ፖሊኖሚያል ፋንክሽን መሆን ይችላል። ሆል ወይም ደግሞ ጃምፕ መኖር የለበት። ለምሳሌ እዚህ ጋር ሆል አለ፣ እዚህ ጋር ደግሞ ዜር ኢዝ ጃምፕ። ስለዚህ ይሄ ፖሊኖሚያል ፋንክሽን አይሆንም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ከግራፍም ፖሊኖሚያል ፋንክሽን ነው ወይስ አይደለም ብለን መለየት እንችላለን። ሌላኛው ደግሞ የዲግሪውና ነምበር ኦፍ ተርኒንግ ፖይንቱ ሪሌሽንሽፕ አላቸው የግራፍ ላይ ማለት ነው። ኢቭን እና ኦድ ፖሊኖሚያል ይባላል። ኔጌቲቭ እና ፖዚቲቭ ሊዲንግ ኮኤፊሺየንታቸው፣ ኔጌቲቭ ሊዲንግ ኮኤፊሺየንት ካለ እየቀነሰ ነው የሚሄድ ግራፉ። ፖዚቲቭ ሊዲንግ ኮኤፊሺየንት ካለ ደግሞ ግራፉ እየጨመረ ነው የሚሄደው። ሰው ከነሱ ጋር ማገናኘት ያስፈልጋሉ። አሁን ለምሳሌ ይኸውላችሁ እዚህ ጋር ስንት ተርኒንግ ፖይንት አለ? አንድ ተርኒንግ ፖይንት አለ፣ ሌላ ሁለት ተርኒንግ ፖይንት አለ፣ ሌላ ሶስት ተርኒንግ ፖይንት ነው። ስለዚህ ኤን ተርኒንግ ፖይንት ካለ ዲግሪ ስንት ነው ካላችሁ ኤን ፕላስ 1 ዲግሪ ነው ማለት ዲግሪ ማለት። አሁን ለምሳሌ ዲግሪ 2 ከሆነ ኤክስ ስኩዌር ከሆነ ግራፉ ምንድነው የሚሆነው? ላይክ እንደዚህ ነው አይደል የሚሆነው? ላይክ እንደዚህ። ስንት ተርኒንግ ፖይንት ነው? አንድ ተርኒንግ ፖይንት ካለው ዲግሪ 2 ነው ማለት ነው። 3 ተርኒንግ ፖይንት ካለው 4 ነው ዲግሪ። ስለዚህ አሁን 3 ተርኒንግ ፖይንት አለው ዲግሪ ስንት ነው ማለት ነው? 4 ዲግሪ አለ። ስለዚህ ኤክስ ስኩዌር ታይምስ ኤክስ ስኩዌር ብናደርገው ኤክስ ዘ ፓወር ኦፍ 4 ስለሚመጣ ማለት ነው። እዚህ ጋር ለምሳሌ ይኸውላችሁ እዚህ ጋር አንድ ተርኒንግ ፖይንት አለ፣ ሌላ ተርኒንግ ፖይንት አለ፣ ሌላኛው ተርኒንግ ፖይንት አለ፣ 3 ተርኒንግ ፖይንት አለ። ስለዚህ ዲግሪው ስንት መጣ? ዲግሪ 4 ይመጣል ማለት ነው። እዚህ ጋር በተመሳሳይ አንድ ተርኒንግ ፖይንት አለ፣ ሁለት ተርኒንግ ፖይንት አለ፣ ሌላ ተርኒንግ ፖይንት አለ፣ 3 አለው። ሶ ዲግሪ 4 ይመጣል ማለት ነው። እዚሁ ታስታውስ ዲግሪ እዚህ ጋር ሊዲንግ ኮኤፊሺየንት አለው። ሊዲንግ ኮኤፊሺየንቱ ኔጌቲቭ ከሆነ ግራፉ አያችሁ ዲክሪዝ እያደረገ ይሄዳል። እዚህ ጋር በተመሳሳይ ይኸው እዚህ ጋር ሊዲንግ ኮኤፊሺየንቱ ኔጌቲቭ ነው፣ እዚህ ጋር ሊዲንግ ኮኤፊሺየንቱ ኔጌቲቭ ነው። እዚህ ጋር ያለው ሊዲንግ ኮኤፊሺየንት ግን ይኸው ፖዚቲቭ ስለሚሆን ግራፉ ምን እያደረገ እየጨመረ ይሄዳል ማለት ነው። ሶ እዚህ ጋር ለምሳሌ አሁን ስንት ተርኒንግ ፖይንት አለ? 1 2 3 4 እና 5 ተርኒንግ ፖይንት አለው። ዲግሪ ስንት ነው? ዲግሪ 6 ማለት ነው። ከዛ ደግሞ ሊዲንግ ኮኤፊሺየንቱ ፖዚቲቭ ነው። ለምን? ይኸው ግራፉ እየጨመረ ነው የመጣው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ኦልሬዲ ሊዲንግ ኮኤፊሺየንቱ ኔጌቲቭ ነው ያስታውቃል እየቀነሰ ስለሚሄድ፣ ግን ዲግሪ ስንት ነው? ደግሞ 1 2 3 4 እና 5 ነው። 5 ተርኒንግ ፖይንት ካለው ይሄ ስንት ነው? ዲግሪ 6 ነው። ዲግሪ 6 ማለት ነው። ግን እንደ ቅድም እንዳልኳችሁ ምን ይሄ ሊዲንግ ኮኤፊሺየንቱ ምንድነው? ሊዲንግ ኮኤፊሺየንት ይሄ ኮኤፊሺየንቱ ኔጌቲቭ ነው። ይሄኛው ግን የሊዲንግ ኮኤፊሺየንቱ ነው። ለዚህኛው ግን ፖዚቲቭ ከሆነ ኢንክሪዝ ነው፣ ኔጌቲቭ ከሆነ ዲክሪዝ ያደርጋል ማለት ነው። ይሄም በተመሳሳይ ይሄኛው ፖዚቲቭ ሊዲንግ ኮኤፊሺየንት አለው፣ ይሄኛው ደግሞ ኔጌቲቭ ሊዲንግ ኮኤፊሺየንት አለው። ያስታውቃል። ቢቀንስ ከሆነ ፖዚቲቭ፣ የሚጨምር ከሆነ ፖዚቲቭ ነው፣ የሚቀንስ ከሆነ ኔጌቲቭ ነው። ዲግሪያቸው ካስፈለገ ይሄ 1 2 3 እና 4 ነው። ይሄ ዲግሪ 5 ነው ማለት ሊዲንግ ኮኤፊሺየንቱ አንድ ዲግሪው ስለሚጨምር አንድ ማለት ነው። ዲግሪ 5 ነው። ይሄኛው ደግሞ 1 2 3 4 ነው። ይሄኛው ተመሳሳይ ነው፣ ዲግሪ 5 ነው። ግን ምንድነው ልዩነታቸው? ይሄኛው ይቀንሳል፣ ይሄኛው ደግሞ ይጨምራል ማለት። ስለዚህ ከግራፍም የፖሊኖሚያል ፋንክሽን ፕሮፐርቲ ማውጣት እንችላለን። አንደኛው ተርኒንግ ፖይንቱ መለየት እንችላለን። ሁለተኛ ደግሞ ኢንክሪዚንግ ነው ኦር ዲክሪዚንግ ነው። ሶስተኛው ደግሞ ኢዝ ኢት ፖሊኖሚያል ፋንክሽን ኦር ኖት ብለን ፖሊኖሚያል ፋንክሽን ከሆነ ስሙዝ መሆን አለበት፣ ኮንቲኒየስ መሆን አለበት፣ ሻርፕ ኮርነር መኖር የለበትም፣ ሆል መኖር የለበትም፣ ጃምፕ መኖር የለበትም የምትለውን ፕሮፐርቲ ማየት ይችላል ማለት ነው። በጣም አሪፍ። የዛሬው ሌሰናችን ይሄንን ይመስል ነበር። ያው አሪፍ ጊዜ እንዳሳለፍ ተስፋ እናደርጋለን። በቀጣይ ደግሞ በወርክሺቶች እና በተለያዩ ጥያቄዎች አብረን የምንመጣ ነው የሚሆነው። ያው አሪፍ ጊዜ እንዳሳለፍ ተስፋ እናደርጋለን። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው።